እንኳን ታሰረ ይበለው ስራው ነው። እኔ ካንቺ ማልጠብቀው ንግግር ነው። በእኔ ህይወት ውስጥ ነው አሁንም ሄደሽ የማይመለከትሽ ነገር መሰክራለሁ። ወጣ ወረድኩ እያልሽ ነገሩን እንዲያመስሽ ያለሽው አንቺ ነሽ። ያደረስሽብኝም አንቺ ነሽ። እኔ ያደረስኩብሽም። አሁን ኬዙ እንደገና እንዲነሳ ፈልጋለሁ። አሁን በዚያ ጋር ይነሳ። ስም በማጥፋት ነው እኔ ደግሞ ማነሳው። በጣም ደስ ይላል። በሐሰተኛ ወሬ። ሰላም 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 ሰላም። ወድና የተከበራችሁ የሄርሚ ግሪስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እንዴት ናችሁ ያላችሁልኝ ውዶችዬ? እኔ አለው። ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። ድምጽ የማይሰማ ከሆነ የሆነ የሚረብሽ ነገር ካለ በጣም ይቅርታ ጠይቃችኋለሁ። ለምን ማይክ ትንሽ ችግር አለበትና በጣም ይቅርታ ይላችኋለሁ ውዶቼ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ ሲመጣ ይሄ ነገር ውሸት ከሆነ እንዴት ነው የምናደርገው? እንዴት ነው የምታረጉት? ሰው እንደዚህ ተጨንቆ እንደዚህ ተቸግሮ ይሄ ነገር ደግሞ ፕራንክ ነው ከተባለን ዩቲዩባቸውን ጥርቅም ቲክቶካቸውንም ጥርቅም የኛ ነን አይደል ያሳደግናቸው። እውነቴን ነው የምነግራችሁ። የመዳም ቅመሞች አይደለም ያሳደጓቸው የኛ እኮ ነን። እውነት ሼር እያረገን ሰብስክራይብ እያረገን ላይክ እያረገን ወደ ጎደኞቻችንን ሼር እያደረገን ያሳደግናቸው የኛ ነን። ይገባችኋል? እና ፕራንክ ነው ከተባለ ግን በጣም ችግር ነው፣ በጣም ችግር ነው። እውነቴን ነው የምላችሁ። ምን ለማለት ፈልጌ ነው ውዶቼ? ይሄንን ቪዲዮ ሼር አድርጉልኝ፣ እንዲሁም ላይክ ሰብስክራይብ አድርጉኝ። በጣም ወዳችኋለሁ። ይሄን ካልኳችሁ ስለ ሄርሜላ እና ዳኒና ኤፍሬም ተፈቷል። እንዳያችሁ ከሆነ ተፈቷልና እየተጨቃጨቁ ነው። አሁንም እየተጨቃጨቁ ነው። ኤፍሬም እህቷን እንዴት አልጠየቅሽኝም? ለምንድን ነው ደግ አረገ እንኳን ታሰረ ያልሽው እያለ ዳኒም ደግሞ ዋሽተሻል ይለዋል ለሜሪ። ሩታም እንደዛ ዋሽተሻል ትላታለች። እውነቱን ግን የሚያውቀው አንድ እግዚአብሔር ብቻ ነው። የኛ የምናውቀው ነገር የለም። የኛ በቪዲዮ ነው የምናያቸው። እኔ እውነቴን ነው የምላችሁ። እውነቱን የሚያውቀው አንድ እግዚአብሔር ብቻ ነው። የኛ እዚህ ጋር በጣም ተጨንቀናል። በጣም የሰው ቤት እየሰራን በጣም ተጨንቀናል። እውነት እና የእውነት እሷም ሄርሚን ካልጠፋች የት ሄዳ ነሽ? የት ገብታ ነው? እውነት አንዳንዴ የሆነ በጣም ነው ግራ የሚገባኝ። እንደ ሩታ ካላገቷት ሩታ ናት እሷ ላይ እየዛተችበት የነበረው። ከዚህም በፊት ቪዲዮውን እያያችሁ ከሆነ እየዛተችበት የነበረው ሩታ ናት፣ ምንም ሰው አይደለም። እና የት ሄዳ ነው ሄርሚ? የት ገባች? እውነት እኔ በጣም ነው ያዛዘነችኝ። እንግዲህ እግዚአብሔር ከሷ ጋር ይሁን። አልተናገርኩም እያደረከው ያለው ነገር ግን እና ቪዲዮውን ላይክ አርጉልኝ፣ በእናታችሁ ላይክ አርጉልኝ። ላይክ ለብዙ ሰው እንዲደርስ ያግዘናል እና ላይክ አድርጉ። እና ምንድነው ሌላኛው ነገር ሩታ ካልሆነች ሮቤል ማለት ነው ወንድሟ የሩታ ወንድም ሮቤል የሚባለው ይሄ ጦጣ የሚመስል ልጅ ማለት ነው። እሱ ማለት ነው ያከታተለ የራሱ አምኗል እና እኔ ጋነች እያለ ነው የሚያወራው ማለት ነው። እንግዲህ እግዚአብሔር ከሷ ጋር ይሁን ነው የምለው እኔ። እውነት በጣም ነው ግራ የሚገባው። አብርሃም እንደሆነ ግራ ተጋብተው ቁጭ ብሏል እና በጣም ነው ግራ የሚገባው። ሰው እናንተ ሙስሊም የሆናችሁ በዱዓ ክርስቲያኖችም በጸሎት አግዟት ነው የምላችሁ። እኔ ሌላ የምለው ነገር የለኝም። እውነት በጣም ነው የምታዛዝነው። እና ውዶችዬ አላራዝምባቸውም። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።
ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እናመሰግናለን። አብረን እንደግ። መዳም ቤት የሚሰሩት ልጆች የግድ ዩቱብ መስራት አለባችሁ። ጎን ለጎን ማለት ነው። ስራችሁን ጎን ለጎን እያረጋችሁ ሄዳችሁ ሌላ ነገር ከምታዩት ስለዚህ ጉዳይ አንድ ቀን እግዚአብሔር ካለ አንድ ቪዲዮ ይዤላችሁ እመጣለሁ። እግዚአብሔር ካለ ማለት ነው። እና ወዳችኋለሁ። ደህና ሁኑልኝ።